من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كلام الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار يا معاشر المسلمين عباد الله السلام عليكم ورحمة الله وبركاته إن شاء الله الله سبحانه وتعالى فقاده هنا كاغنانيننا كاسباسبن يا الله سبحانه وتعالى ጸጋ የሱወለታ በጣም አያሌ ነው ዒባደላህ የማዕሽረል ሙስሊሚን ዒባደላህ ከተለያየ አቅጣጫ ከሰሜኑም ከደቡብም ከምስራቁም ከምዕራቡም ከዓለም ጫፍ ዓለምም ወከዛሊከ ሀገርም ውስጥ ከሀገርም ውጭ አላሁ ሱብሓነሁ ወተዓላ የተለያዩ ሀገራቶች ላይ ሆነን እንድንገናኝ ማድረጉ وهذا من فضل الله سبحانه وتعالى عباد الله ይሄ የአላሁ ሱብሓነሁ ወተዓላ ውለታ ነው ጸጋ ነው አላህን እናመስግነው በመጀመሪያ በዚህ ነገር ላይ የምትሰሩ ወንድሞች ጀዛኩሙላሁ ኸይረል ጀዛ አላህ ምንዳውን እጥፍ ድርብ አድርጎ አላሁ ሱብሓነሁ ወተዓላ ይከፈላችሁ ወንድሞችን ዳዕዋ እንዲደርሳቸው አቂዳቸውን እንዲረዱ ሱናቸውን እንዲያውቁ የነብያቶችን ጎዳና ረሱሎች የመጡለትን ኩቱቦች የወረዱለትን ሰይፈ ከሰገባው የተመዘዘለትን አቂዳ ማህበረሰብ ጋር ተደራሽ እንዲሆን ዘንዳ የምትለፉ ወንድሞች ጀዛኩሙላህ አላህ ይጠብቃችሁ አላህ ይጨምረላችሁ ከተለያዩ ፊተኖች ከተለያየ አደጋ አላሁ ሱብሓነሁ ወተዓላ ይጠብቃችሁ ዒባደላህ ይሄ ትልቅ ጸጋ ነው አላህን ልናመሰግንበት የሚገባ ትልቅ ጸጋ ነው ወላሂ ትልቅ ጸጋ ነው ለተጠቀመበት አካል በደንብ አድርጎ ወላሂ ቴክኒያ የሚባለው ወይንም ቴክኖሎጂ የምንለው ማለት ነው ትልቅ ጸጋ የአላሁ ሱብሓነሁ ወተዓላ ውለታ ነው እንደኛ ድክመት እንደኛ ስንፍና እንደኛ መድከምና መላላት ነገር ግን አላሁ ሱብሓነሁ ወተዓላ የዲዕዋ ወሳኢሎችን ዲዕዋ ተደራሽ የሚሆንበትንና በየአቅጣጫው ዲዕዋ ለማህበረሰብ ለህዝብ የሚደርስበትን ነገር አላህ አምቻችቷል ለዒባደላህ ጀግኖቹ ሰለፎቻችን እነዛ ወርቃማ ትውልዶች የዲኑ ምሰሶ የሆኑት አካላቶች በረሃውን እየቆረጡ ገጠር እየገቡ ለተኩነ ከሊመቱላሂ አልዑሊያ አንገታቸውን እየሰጡ ዲዕዋ እያደረጉ ለሊት በተሐጁድና እንዲሁም በተለያዩ ቲላዋ በተለያየ ዒባዳ እያደሩ ቀን በጂሃድና በጾም እየዋሉ ዲኑን ወደኛ ተደራሽ አድርገዋል ዒባደላህ ያ ማዓሽረል ሙስሊሚን ዒባደላህ እኛም ይሄ ትልቅ የአላሁ ሱብሓነሁ ወተዓላ ጸጋ ዲነል ኢስላም የሚባለው ነገር አላህ ከወፈቀን አላህ ከሰጠን አላህ እናመስግነው አላህ ብታመሰግኑት አላህ ይወድላችኋል እንዲያለው ለላህ ያሉ ጌታ አላሁ ሱብሓነሁ ወተዓላ ለኢን ሸከርቱም ለአዚደነኩም ብታመሰግኑ ብታወድሱ አላሁ ሱብሓነሁ ወተዓላ ይጨምርላችኋል አኒዕማ ኢዛ ሹኪረት ከረት ከማ የቁሉ بعض اهل العلم ከፊል ሊቃውንቶች እንደሚያስቀምጡትና እንደሚገልጹት ኒዕማ ስትመሰገን ስትወደስ ትጸናለች ትጸድቃለች ወኢዛ ኩፊረት ከረት ነገር ግን ስትካዲ ደግሞ ስትስተባበል ሰዎች አቅጣጫ ሲያስለቅቋት የአላህን ውለታ በአግባቡ ሳይፈጽሙ ሲቀሩ የአላህን ውለታ ውለታውን እንደ ውለታ ቆጥረው አላህ ባሰመረው መስመር ላይ የማያውሉ ከሆነ ይሄ ደግሞ አደጋ ነው ወላ ኢን ከፈርቱም
ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ ብትክዱ ደግሞ የኔ ቅጣት ጠበቅ ያለ ጠንከር ያለ ነው ይላል አላሁ ሱብሓነሁ ወተዓላ። እና ምን ለማለት ፈልጌ ነው ጀዛኩሙላህ ወላሂ ሄድን በተለያየ አቅጣጫ ቤትን ሰዎች ዘንድ የሰዎችን ልብ እያንኳኳ በየቤቱ ይደርሳል ኢንሻአላህ። ከኛ የሚጠበቀው አዩሃል ኢኽወቱ ወልአኸዋት ጠንክረን ዲዕዋ ማድረግ ነው። ጠንክረን መጣራት ነው። ዲዕዋ ማለት የነብያቶች ሙያ ነው። ዲዕዋ ማለት የተላላቆች ሙያ ነው። ልንጸበይበት የሚገባ ማለት ነው። የሰው ልጅ በተለያየ ሙያ ላይ ዱነውይ በሆነ ሙያ ላይ ይወጠራል። በተለያየ ኢንጂነሪንግ ይማራል። ወከዛሊከ እንዲሁም ዶክትሬቱን ይሰራል። ብዙ ቦታ ላይ ሰዎች የተለያየ የሙያ ዘርፍ ላይ ይወጠራሉ። ነገር ግን ትልቁ ሙያ በዱንያ በአኺራ የሚያስከብረው አላሁ ሱብሓነሁ ወተዓላ ዘንድ ደረጃ ያለው ትልቅ ሽልማት የሚያሰጠው ጀነትን የሚያስጎናጽፈውና አላህ ዘንድ ተወዳጅ የሚያደርገው የሩሱሎች ሙያ ነው። ዒባደላህ ወሆ ዲዕወቱ ናስ ኢላ ተውሂድላሂ ጀለ ወዐላ ሰዎችን ወደ አቂዳ መጣራት፣ ሰዎችን ወደ ተውሂድ መጣራት፣ ሰዎችን ወደ ሱና መጣራት ትልቅ ነገር ነው። ወላሂ ኢኽላስ ላለው አካል ለአላሁ ሱብሓነሁ ወተዓላ ብሎ አቂዳውን አስተካክሎ የነብዩን ዲዕዋ ለተሸከመ አካል ትልቅ ብስራት ትልቅ ሽልማት አለው። ወይሄ አልጀና ጀነት ነው። ዒባደላህ ለጀነት መታገል አለብን። ለጀነት መልፋት አለብን። ለጀነት በቃ ጥረት ማድረግ አለብን። ወጥረን ታጥቀን አድዕዋ ኢለላህ ወደ አላሁ ሱብሓነሁ ወተዓላ ሌት ተቀን ደከመኝ ሳንል ሰለችን ሳንል የነብያቶችን ይህን ትልቅ ሙያ አልኩህ ያ አብደላህ ይህን ይዘን ልንጓዝ የግዴታ ነው። ነብዩ አለይሂ ሰላቱ ወሰላም በሐዲታቸው የነገሩን ትልቅ ብስራት አለ። ዒባደላህ ረሱሉ አለይሂ ሰላቱ ወሰላም ለይብሉገና ሀዘል አምሩ ይህ ጉዳይ ይደርሳል አሉ። ይህ ዲን ይደርሳል ለማበለገ ለይል ወነሃር ሌሊትና ቀን ደረሰበት ይደርሳል እናለ ከአጽናፍ ይደርሳል ብለዋል። ይሄ ትልቅ ለኛ ብስራት እኛንም ያበረታታን እኛንም ያንቀሳቀሰን እኛን ውስጣችንን ወጥረን እንድንታገል የሚያደርግ ነብያዊ መልእክት ነው። ዒባደላህ ወላ የትሩኩላሁ በይተ መደሪን ወላ ወበሪን አላሁ ሱብሓነሁ ወተዓላ የጭቃ ቤትንም የአፈር ቤትንም ወከዛሊከ የፀጉር ቤትንም አላሁ ሱብሓነሁ ወተዓላ አይተውም አሉ ረሱሉ አለይሂ ሰላቱ ወሰላም። ይደርሳል ዲዕዋ በየአቅጣጫው ይበተናል እንዳለ የላቀው ማዕከል ልቆ በልቅናው ላይ እስልምናን የያዘ የተከበረ ሆኖ በዛው ላይ እንብየው የዓለም ጥጋብ የወጠረው ቲቤት የወጠረው ማዕከል እየተዋረደ ዲዕዋው ይቀጥላል። ዲዕወቱላህ ወላሂ የአላሁ ሱብሓነሁ ወተዓላ ዲዕዋ ይቀጥላል ይስፋፋል። እኛ ብቻ እንጠንክር። ብንጠነክር ለራሳችን ነው እንጂ አላህ ያዘጋጃል። አላሁ ሱብሓነሁ ወተዓላ ሐቅ ላይ አንበሶች ሆኖ የማይደራደሩ ለቢድዓ ቦታ የሌላቸው ለሂዝብያ ቦታ የሌላቸው የአላህ ባሮች አውሊያኡላህ የአላሁ ሱብሓነሁ ወተዓላ ጽድት ያሉ ደጋግ ባሮችን አላህ ይተካበታል እኛ ወደ ኋላ የምናፈግፍ ከሆነ። ስለዚህ ዒባደላህ የሚጠቅመን ለራሳችን ነው። ዲዕዋ ማድረጋችን፣ ሰዎችን ማስተማራችን፣ ሰዎችን መንከራችን፣ ሐቅን ማስረዳታችን ለራሳችን ነው የሚጠቅመን። ረሱሉ አለይሂ ሰላቱ ወሰላም እንደው አላሁ ሱብሓነሁ ወተዓላ በአንተ አማካኝ ለአን የህዲየላሁ ቢከ ረጁለን አንድን አካል በአንተ አማካኝ ቢመራልህ ሐቅ ቢያስይዝልህ አሉት ዓሊ ብን አቢ ጣሊብን ረሱሉ አለይሂ ሰላቱ ወሰላም። ይህን ታላቅ ሷሐቢ ማለት ነው። ለአን የህዲየላሁ ቢከ ረጁለን ዋሂደን አንድ ሰው ቢያስተካክልልህ ኸይሩን ለከ ሚን ሑምሪ ነዓም አሉ መላእክተኛው ነብዩ አለይሂ ሰላቱ ወሰላም። ቀያይ ግመል አግኝተህ ከምትደሰተው የበለጠ ትደሰታለህ፣ ትልቅ ረሃ አለው፣ ትልቅ ሽልማት አለው እያሉ ረሱሉ አለይሂ ሰላቱ ወሰላም ሐሳ አድርገውናል። የዲዕዋ ባለሙያዎች እንድንሆን ማለት ነው። በቃ ሁሉም እያንዳንድህ ለዲዕዋ ሙሰለህ ሁን፣ ለዲዕዋ ታጠቅ። በቃ ዲዕዋ ማድረግ እንደዚህ በቃ ሁሉም እያንዳንዱ አካል ቤተሰቦቹን ዲዕዋ የሚያደርግ ከሆነ ጎረቤቱን ዲዕዋ የሚያደርግ ከሆነ የተወሰነ ሁሉም በአቅሙ ልክ የሚለፋ ከሆነ አላህ የበላይነትን ታላቅነትን ነስር ይመጣል። ኢንተንሱሩላህ የንሱርኩም ወይሰቢት አቅዳመኩም ዒባደላህ። ስለዚህ ዲዕዋ ላይ ጠንከር እንበል። ይህን ዲዕዋ ትልቅ ዋጋ ከፍለውለታል። ትልቅ መከራ ስቃያቸውን አይተውለታል። እዳ ፍዳቸውን አይተዋል። ወላሂ የነብዩ አለይሂ ሰላቱ ወሰላም ሷሐቢዎች ወከዛሊከ ነብዩ አለይሂ ሰላቱ ወሰላም
መከራ እየደረሰባቸው እብድ እየተባሉ አዝማሪ እየተባሉ ባለቅኔ እየተባሉ ነገር ግን ዲዕዋን ሲያስሄዱ የነበሩ ነብይ ነበሩ። ረሱሉ አለይሂ ሰላቱ ወሰላም ታላቁ ነብይ ኢማሙል አንቢያ የነብያት አለቃ የነብያት ዋና የነብያት መሪ የነብያት የፍጥረታት ሁሉ ዋና የሆኑት አሽረፈል ኸልቅ መላእክተኛው ነብይ አለይሂ ሰላቱ ወሰላም ለዲዕዋ ብለው በቃ ክብራቸውም ተረግጦ የተለያየ ነገር ደርሶባቸው ተርበውም ተጠምተውም ነገር ግን አላሁ ሱብሓነሁ ወተዓላ የበላይነትን ታላቅ ማዕረግን ሸልሟቸዋል። ዒባደላህ ያ ማዓሸረል ሙስሊሚን ዒባደላህ። ስለዚህ ብስሎች እንሁን ብልሆች እንሁን ለአኺራችን የሚጠቅመን ለጀነት የሚጠቅመን ነገር ያዝ እናድርግ። ነብይ አለይሂ ሰላቱ ወሰላም ያው ተመልከቱማ አንድ ሐዲስ ልንገራችሁማ في حديث متفق عليه من حديث عائشة رضي الله عنها يتنقر نقر على عباد الله دعوة لي በሚያጋጥመን ነገር በሚደርስብን መከራ በሚመጣብን ስቃይ ምንም ቦታ መስጠት እንደሌለብን እኛን የሚያጠናክረን ተስሊያ ማጠናከር ማለት ነው። የሚያበረታን የሆነ ኦን የሚሰጠን ጀግንነት በጀግንነት ላይ ጀግንነት በሞራል ላይ ሞራል በቃ ጎበዞች ሆነው ወደፊት የምንገፋ እንጂ የላላን ዝቅጥ ያልን እንዲያንሆን ዘንዳ የመላእክተኛው የዲዕዋ ሂደትና የደረሰባቸው መከራ والله ለኛ ትልቅ ብርታት ነው። ዒባደላህ ያ ማዓሸረል ሙስሊሚን ዒባደላህ አይሻ ረዲየላሁ ዐንሃ እንዲህ ትላለች ከለታት አንድ ቀን ነብይ አለይሂ ሰላቱ ወሰላምን እንዲህ አለቻቸው ሀላታ አለይከ የውሙን ካነ አሸደ ሚን የውሚ ኡሑድ አለቻቸው ነብይ አለይሂ ሰላቱ ወሰላምን እንደው ለመሆኑ ከኡሑድ የበለጠ መከራ ደርሶብሃልን አለቻቸው ያን ታላቅ ነብይ። እንግዲህ ኡሑድ ላይ ነብይ አለይሂ ሰላቱ ወሰላም ክራንች ጥርሳቸው ተሰብሯል። ወከዛሊከ መላእክተኛው ቆስለዋል። 70 ሷሃባ ሞቶባቸዋል። ያ አብደላህ ትልቅ መከራ ትልቅ ስቃይን አስተናግደዋል። የኡሑድ ዘመቻ ጊዜ ማለት ነው። በ3ኛው ዓመተ ሂጅራ በድር በተካሄደ በአመቱ ማለት ነው። መላእክተኛው ያደርሶባቸዋል። ነገር ግን ነብይ አለይሂ ሰላቱ ወሰላም እንዲህ አሏት ያን ሁሉ በመተው የደረሰባቸው መከራ ቃለ ለቀድ ለቂቱ ሚን ቀውሚኪ ወካነ አሸዱ ማ ለቂቱ ሚንሁም የውመል ዐቀባ ረሱሉ አለይሂ ሰላቱ ወሰላም እንዲህ አሉ ነዓም ደርሶብኛል ከህዝቦችሽ ከጧኢፎች እያሉ መላእክተኛው ነብይ አለይሂ ሰላቱ ወሰላም ገለጹላት። ለቀድ ለቂቱ ሚንሁም ከነሱ ደርሶብኛል የውመል ዐቀባ የዐቀባ ሌሊት ማለት ነው። የዐቀባ ጊዜ የዛን ጊዜ ደርሶብኛል አሉ መላእክተኛው ነብይ አለይሂ ሰላቱ ወሰላም ኢዛ ዐረድቱ ነፍሲ ዐለ ኢብኒ አብዲ ያሊል ኢብኒ አብዲ ኩላል በእነዚህ ሰዎች ዘንድ ራሴን ባቀረብኩ ጊዜ አሉ ዐለ ኢብኒ አብዲ ያሊል ኢብኒ አብዲ ኩላል በሚባሉት እነሱ ጋር በቀረብኩ ሰዓት ትልቅ መከራ ትልቅ ስቃይ ደርሶብኛል አሉ መላእክተኛው ነብይ አለይሂ ሰላቱ ወሰላም። ይሄ መላእክተኛው ነብይ አለይሂ ሰላቱ ወሰላም ከጎናቸው አጎታቸው አቡ ጧሊብ በጣም ዲዕዋ ላይ ሲረዳ የነበረ ነበረ። ዲዕዋን እያገዛቸው መላእክተኛው ነብይ አለይሂ ሰላቱ ወሰላም ወደፊት እንዲቀጥሩ አብሽር እኔ አፈር ሳልንተራስ እኔ ቀብር ሳልገባ ማንም አይነካ ወደፊት ይቀጥል ይላቸው ነበር ረሱሉ አለይሂ ሰላቱ ወሰላም። እና አቡ ጧሊብ አጎታቸው ሞተ። በ3 ቀን ወይንም ደግሞ በተወሰኑ ቀናቶች ደግሞ ኸዲጃ ረዲየላሁ ዐንሃ ከጎናቸው ቁማ አብሽር ለን ይኽዚየከ አላሁ አበዳ አላህ አንተን አያዋርድህም አንተ ሐቅን ትረዳለህ ጎረቤትን እንደዚሁ ትንከባከባለህ ዝምድናን ትቀጥላለህ ሐቅ ትናገራለህ ለሌለው ለችግርተኛ የተለያየ ነገር አስተዋጽኦ ታደርጋለህ የምትላቸው ውዷ እመቤት ኸዲጃ ረዲየላሁ ዐንሃ አላህ ይዘንላትና አላህ ይቀበላትና እሷም አለፈች። ያ አብደላህ ያ ማዓሸረል ሙስሊሚን ዒባደላህ ነብይ አለይሂ ሰላቱ ወሰላም ኩፋሩ ቁረይሽ ሶናዲዱ ቁረይሽ ተነሱ። በቃ ረሱሉ አለይሂ ሰላቱ ወሰላም ላይ የተለያየ መከራ ደረሱባቸው። መውጫ ቀዳዳ ሳጧቸው። መላእክተኛው ወደ ጧኢፍ ሄዱ። ጧኢፎች ጋር ሲሄዱ የሆኑ ወንድማማቾች ነበሩ። እነሱ ጋር እንደቀረቡ ነብይ አለይሂ ሰላቱ ወሰላም እንደው ታስጠጉኛላችሁ ጥገኝነት ፈልጌ ነበር ሐታ ኡበሊገ ሪሳለተ ረቢ የጌታዬን ተልእኮ የአላሁ ሱብሓነሁ ወተዓላ እንዲን በአግባቡ በትክክል እንዳደርስ ዘንድ አሏቸው። መላእክተኛው ነብይ አለይሂ ሰላቱ ወሰላም መላእክተኛው ላይ የሞራል ጨዋታ ኃይለኛ ቀፋፊ የሆነ ገለጻ ገለጹላቸው። والله በጣም የሚያስለቅስ ውስጥን የሚያደማ ማለት ነው። ይሄን ስንመለከት ዲዕዋ ላይ እንጠነከራለን፣ ዲዕዋ ላይ እንበረታለን። ዱንያ ላይ በሚደርስብን ነገር የተለያየ ስቃይ ቢደርስብንም والله ቦታ አንሰጠውም። አዩሃ الإخوة والأخوات ነብያቶች ተሰቃይተዋል። والله በዘይት የተጠበሰ አለ፣ ከነ ህይወቱ በመጋዝ የተገዘገዘ አለ። ያ አብደላህ ያ ማዓሽረል ሙስሊሚን ዒባደላህ ይሄን ስናይ
እኛ ለእስልምና ለዲን الاسلام ምን አስተዋጽኦ አድርገናል ምን መከራ ደርሶብናል የሚለውን ይህን ቀለለት አድርገዋል ረሱል አለይሂ ሰላቱ ወሰለም አላ ተደርገዋል እያከፋፈሉ ነብይ አለይሂ ሰላቱ ወሰለም اعدل فانك لم تعدل አላቸው